ከ25 ኪሎ በላይ ቀንሶ ሲመጣ መላው ዓለም ድንጋጤ ፈጥሮ ነበር የተቀበለው። ወደኛ ሀገር ስንመለስ አንድ ድንቅ አርቲስት አለ። ከጀርባው የሆሊውድ በጀት የለም። የግል ዶክተር አልነበረው። ጽናት፣ ትዕግስት፣ ፈረጃ። ለሄኖክ ወንድሙ ተራ ፊልም አልነበረም። ሶሻል ሚዲያ ላይ ከ700,000 በላይ ተከታይ አለ። ለምንድን ነው ለራሳችን እርካታ አዋተን ፊልም ማንሰራው? ዓለም አቀፍ ኮከብ 50 ሴንት ኦል ቲንግስ ፋል አፓርት ለተሰኘው ፊልሙ ሲል ከ25 ኪሎ በላይ ቀንሶ ሲመጣ መላው ዓለም ድንጋጤ ፈጥሮ ነበር የተቀበለው። ነገር ግን ከ50 ሴንት ጀርባ የሆሊውድ ግዙፍ ድጋፍ፣ የግል ዶክተሮችና ክትትልና የተሟላ የቫይታሚን አቅርቦትም ነበረው። ወደኛ ሀገር ስንመለስ አንድ ድንቅ አርቲስት አለ። ከጀርባው የሆሊውድ በጀት የለም። የግል ዶክተር አልነበረው። የነበረው ብቸኛ ነገር ጽናት፣ ትዕግስት ብቻ ነው። ለ7 ዓመታት የፈጀ ትግል፣ ረሃብ፣ ድካም በህዝብ ዘንድ ስላቅን ተቋቁሞ ለጥበብ ፍቅር ሲል ራሱን የሰጠው ተዋናይ ሄኖክ ወንድሙ። በልጅነቴ ወደ 13-14 ዓመቴ እያለሁ ፊልም ለማየት አምባሳደር አሸንዳ አጸዳ ነበረ። ፈረጃ። ለሄኖክ ወንድሙ ተራ ፊልም አልነበረም። ላለፉት 7 ዓመታት በውስጡ ሲብላላ የነበረ ህይወቱን ሙሉ የሰጠበት ትልቅ ፕሮጀክት እንጂ። ይህን ፊልም ዳር ለማድረስ ሄኖክ የከፈለው መስዋዕትነት የብዙዎችን ልብ ይነካል። ሶሻል ሚዲያ ላይ ከ700,000 በላይ ተከታይ አለኝ። ለምንድን ነው ለራሳችን እርካታ አዋተን ፊልም ማንሰራው? ፊልሙን ለማጠናቀቅ ሲል የግል መኪናውን እስከ መሸጥ ደርሷል። ለገጸ ባህሪው ተስማሚው ለመሆን ኪሎውን በከፍተኛ ሁኔታ ቀንሷል። በሰዎች ዘንድም ሄኖክ ታሟል፣ አልቋል እያሉ ሲስቁበት፣ እርሱ ግን በህልሙ ጸንቶ ለዓላማው ቆሞ ነበር። በፊልም ህይወቴ ባሳለፍኳቸው ነገሮች ውስጥ በጣም የሚናፍቀኝ የድሮ ዳይሬክተሮች፣ የድሮ ስክሪፕት ጸሐፊዎች፣ የድሮ ኤዲተሮች የት ናቸው ማለት ይናፍቁኛል። አሁን ራሱ አብሬያቸው ብሰራ ብዬ ማስባቸው በጣም የሚገራርሙ ዳይሬክተሮች፣ በጣም የሚገራርሙ ጸሐፊዎች። አንዳንድ ጊዜ ሰዎች ከትልቅ ድል በኋላ ሲያለቅሱ እናያለን። ያ እንባ የሐዘን አይደለም፣ የደስታም ብቻ አይደለም። ያ እንባ ማንም ባልነበረበት ብቸኝነት ውስጥ ማንም ባላየው ስቃይና በሰው እጅ በታየባቸው አስቸጋሪ ቀናት ውስጥ አልፎ ዛሬ ላይ ለቆመው ጽናት ምስክር ነው። ሄኖክም ደስታውን በእንደዚህ አይነት ሁኔታ ገልጿል። በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬን ስለታገሳችሁ በጣም አመሰግናለሁ። እኔ ዛሬ ለመንኩት ለነገ ታሪኬ ነው። ሄኖክ ይህን ያለው በምክንያት ነው። ለፊልሙ ከሚያስፈልገው 7.3 ሚሊዮን ብር ውስጥ ከ3 ሚሊዮን ብር በላይ የሚሆነው የህዝብ ድጋፍ ወይንም ደግሞ በክራውድ ፈንዲንግ የተገኘ ነው። ይህ ደግሞ በትከሻው ላይ ትልቅ የህዝብ አደራን አሸክሞት ቆይቷል። ይሳካ ይሆን የሚለው ጥያቄ ጥረትና እንቅልፍ ማጣት የፈጠረበት ጫና ቀላል አልነበረም። ዛሬ ሄኖክ ወንድሙ የ3 ዓመት ጥንካሬው የ7 ዓመት ትግሉን አጠናቆ በድል ቆመዋል። ፈረጃ በቅርቡ ለተመልካች ሲበቃ የምናየው ፊልም ብቻ አይደለም የሆነው። አንድ እውነተኛ አርቲስት ለሙያው ሊከፍል የሚችለውን ከፍተኛ መስዋዕትነት እንጂ። ገሳችኝ በጣም አመሰግናለሁ። ሄኒ በውጣ ውረድህ እንደተደመምን ሁሉ በፊልሙ እንደምንደመም አንጠራጠርም። ለጥበብ ያለ ፍቅርና ለጀመርከው ዓላማ ቁርጠኝነት ለብዙዎቻችን ተምሳሌት ነው። የተደመምክበትን ፍሬ ለማየት ያብቃን። ውድ ተመልካቾቻችን ሁላችንም ባለንበት ሙያና ባለንበት ተሰጥኦ
ዓላማችንን ለማሳካት ስንል እስከ ጥግ ድረስ ልክ እንደ ሄኒ ተጉዘን ማሳካት እንደምንችል ሄኖክ አንደኛው ማሳያችን ነው። ሄኒቲዩብም ለአርቲስት ሄኖክ ፈረጃ ፊልም መልካም እድል እየተመኘን ፈረጃን ፊልም በቅርቡ በሲኒማ እንጠብቀዋለን። ውድ የሄኒቲዩብ ተከታታዮቻችን ለዛሬ ይዘንላችሁ የነበረው ድንቅና አስተማሪ ቪዲዮ ይሄን ይመስል ነበር። አብራችሁን ስለነበራችሁ እያመሰገንን ቻናላችን ሰብስክራይብ ካላደረጋችሁ ሰብስክራይብ እና ቪዲዮአችን ከወደዳችሁት ደግሞ ላይክ እና ሼር በማድረግ ፕሮግራማችን እንዲቀጥል እንድታበረታቱን በዚህ አጋጣሚ እንጠይቃለን። ሻሎም